መጽሐፍ ያችን ተዋውሰው ቅኔ ቤት ግሱ አይገኝ፣ አቋቋም ቤት ምዕራፉ አይገኝ፣ ሌሎች መጽሐፍ በድካም ውስጡ ነው። መጽሐፍ ብርቅ ናቸው። መምህራን ከስንት ጊዜ ባንዴ ይገኛሉ። ያንም ለማየት ህዝቡን ጓጉቶ ይሰማል። የሰሙትን በአንድ ቀን ሁሉ ለንስሐ ይበቃል። ዛሬ እግዚአብሔር ይመስገን ስልካችሁ ገብታችሁ ታዩዋቸው። በተለይ የኔታ ሶሻል ሚዲያው በማህበረ ቅዱሳን ሰፊ የሚባለውን የቅዱስ ማቴዎስ ወንጌልን እውነት ለመናገር እንድትጠቀሙበት ገብታችሁ እንድታዩት ከመፈለግ አኳያ የቅዱስ ማቴዎስ ወንጌልን አብዝቶ ትርጓሜው ይከብዳል። በማብራሪያ ነል አሁን ስልካችሁ ገብታችሁ የኔታ ኃይለማርያም ብላችሁ ማቴዎስ ወንጌል ትርጓሜ ብላችሁ ትገቡ ሩቁን አቅርበው የከበደውን ቅልል አድርገው ዘመኑን በዋጀ ቅዱስ መጻሕፍትን እንድናውቅ ያስተማሩት መጽሐፍ አለ። ያስተማሩት ዩቲዩብ ላይ አለ። በራሳቸው የዩቲዩብ አድሬስ አላቸው እና አንዳንድ ጊዜ ምዕመናን በተለይ ቅድም ሲነግሩን እንደሰማችሁት እኔ ዛሬ አጽንኦት እንድትሰጡት ልፈልገው እሱን ይኸውላችሁ። እስኪ መሬቱን እዩት። ሳር የበቀለበት ስላልታረሰ ነው። የሰው ልቡና የእግዚአብሔርን ቃል ካልሰማ የኃጢአት ሰርዶ ይበቅልበታል። ያልተዘራበት መሬት አያበቅልም። ሰው ሳይማር ወደ በጎ ትሩፋት አያድግም። አሁን ብዙ ሰው የግል ጸሎቱን ተቀምጧል። ሳታውቁ ቀርታችሁ አይደለም፣ መስማትን አትፈልጉ ምዕመናን። እኔ ኔታ ሲናገሩት የነበራችሁት የሰማችሁት ካላችሁ ዛሬ ወደ መንፈሳዊ አገልግሎት ልቦናን የእግዚአብሔር ዙፋን ስለማድረግ መማር፣ ራስን ለእግዚአብሔር መስጠት። ይኸውላችሁ ወገኖቼ ሰው ቃለ እግዚአብሔርን ሲሰማ ኃጢአት እንዳይስማማን ያደርገናል። ለታመመ ሰው መርዝ ለጠጣ ሰው የሚሰጠው አመድ ሳሙና ነው። ከሆዱ ያለውን ገለባብጦ እንዲያወጣለን። ቃለ እግዚአብሔር ደጋግመን ስንሰማው የኃጢአት መርዝ እየተነቀለ የበደል ኑሮ እንዳይመቸን ራሳችን ለክርስቶስ እንድናስገዛ በጎ ምንጭ ያደርገናል። ስለዚህ ተረጋጉ። አምናችሁ ጸበሉን ጠጡት። ተምራችሁ ማለት ሐዋርያው ጳውሎስ እንዲህ ይላል፣ እንደምን ቆያችሁ? ሕፃናት ተኮርኩማቸው ጠገብ ያሉ መዋለ ሕፃናት እግራችሁን እጥፋችሁ ጸጥ ብላችሁ ምሰሙት ከእግዚአብሔር ቤት ስትመጡ ረብሹ አላችሁ ማለት በውዳሴ ማርያም ሕፃናተ ጎሙዚ ሲቀሰፉ እኮ አይታችኋል አይደል? በዛ ሀገር ሲኖሩ የነበሩት መልአከ እግዚአብሔር በአግባብ እንዲኖሩም ንገሯቸው። የአባታቸው ቤት ነው ይምጡ። እንደ ቢመጡ ግን ስርዓት ያዙ። አሜን አሜን ይላችሁ ጸጥ ብሎ ነው የሚሰማ ብላችሁ ንገሯቸው። በእርግጥ ከእናንተ ያላዩትን እንዴት ነው ይማሩ? ቀበሌ 16 አንዲት እናት ልጇን ሁልጊዜ እሷ ናት ይዘው የምትሄድ። ከዕለታት አንድ ቀን አባትየውን ይሾርቋል። ፊልድ ስለሚወጣ የለም። ወንጌል ሲጀመር ባባ እንዳለኛል። ለምን ስለው እናቴ እንዲህ ሲጀመር ነው የምትድብላለኝ አለ። እየሰማችሁ ነው? ማምላክን ብሎት በተለይ እናቶች ትምህርት ቤት ሲሄድ ይከሳል ይጠቁራል ብላችሁ ምግብ አብልታችሁ ቋጥራችሁ የፊቱን ወዙን ልብሱን እንደምታዩት ለነፍሳቸው ተጨነቁላቸው። ስትጸልዩ ሳያችሁ ይጸልያሉ። እኔ እናቴ ነፍሷን ይማረውና እናቴ የምትጸልዩን ጸሎት አውቀው ነበር ልጅ እያለሁ። እናቴ የምትለው ሌሊት ተነስታ መቁጠሪያዋን እያጨወች የምትጸልየው ጸሎት ማርያምን አሁን አረሰው እና እንደምታረጉትን ያያል። እዚህ መጣችሁ ጸበል ስትሰለፉ የሚያዩት ያን ነው። ስለዚህ ምንድን እንዳለ ሐዋርያው ማመን ከመስማት ነው። እስኪ በሉ ማመን በሉ፣ ድምፃችሁ ይሰማ፣ መስክሩት ይሄን ቃል። ማመን ከምንድን ነው? ከመስማት። መስማትም ማለት የማንን ቃል? የእግዚአብሔርን ቃል ነው። ቃሉን ሰምታችሁ ጸበሉን ስትወስዱት ያድናችኋል። እኔ ብዙ ሰው እኮ ይኸውላችሁ የዘመኑን ሰው እኔ ግርም የሚል አንድ ነገር አለ። እግዚአብሔርን አይፈልግም፣ የእግዚአብሔር የሆነውን ግን ይፈልጋል። እየሰማችሁ ነው? ቃል እግዚአብሔርን መስማት እግዚአብሔርን መስማት ነው። እስኪ እግዚአብሔርን መስማት ነው በሉ። እግዚአብሔርን መስማት ነው። መማር ማንን መስማት ነው? እግዚአብሔርን መስማት ነው። ቃል ይኸውላችሁ መማር እግዚአብሔርን መስማት። ሁሉም ሰው ግን እንዲህ አይልም። ሰሞኑን ታላቁ ሊቅ ደብረ ሰላም ባለ እግዚአብሔር መጥተው እጅግ በጣም ይገርም ነበር። የኔታ ኃይለማርያም የቃል እግዚአብሔር ልጃቸው የኔታ መዝገበ ቃል ሲናገሩ እጅግ የገረመኝ ብዙ ሰውም የደነቀው አንድ ቃል አለ። መጸለይ እኛ ለእግዚአብሔር ማውራት ነው፣ መማር ግን እግዚአብሔር ለእኛ ማውራት ነው ሲሉ ሰማሁ። እየሰማችሁ ነው? እኛ ለእግዚአብሔር ከምንነግረው
እግዚአብሔር እኛን ከሚነግረን የቱ ይሻላል? የቱ ይሻላል? ምዕመናን ብዙ ሰው የለም የራሱን አቤቱታ ተናግሮ እኔ አንዳንድ ጊዜ እስኪ እግዚአብሔርን ሰምቼው ልሂድ ማለት ነው። እግዚአብሔርን ላድምጠው፣ ምን ይነግረኛል? ምን ያሳየኛል? እኔ ክርስቶስን ስናገኘው እኮ የክርስቶስ የሆነውን ሁሉ እናገኛለን። እየሰማችሁ ነው ወገኖች? መጀመሪያ ክርስቶስን እናገኘው። እርሱን ስናገኘው የእሱ የሆነውን ገነት፣ የእሱ የሆነውን ሰላም፣ የእሱ የሆነውን ደስታ፣ የእሱ የሆነውን እረፍት እናገኛለን። የመጀመሪያው ሰው አዳም እግዚአብሔርን አጣ። የእግዚአብሔር የሆነውን ሁሉ አጣ። እግዚአብሔርን ስናጣው ማናጣው የለንም። እግዚአብሔርን ስናገኘው ማናገኘው የለንም። እግዚአብሔርን አጣ። ገነት ውስጥ ሆነው ጸጋው ተገፈፈ። ገነት አልመቸዋለች፣ ተቅበዝባዥ ሆነ። በገነት ውስጥ ሆኖ አፍሮ ተደበቀ። በገነት ውስጥ ሆኖ መረጋጋት አቃተው። ገነትን ገነት ያደረጋት አበቦች አይደሉም። እርግጥ ነው መዓዛዎቿ ድንቅ ናቸው። የስድስት ወር ጎዳና ያክል አልፎ የሚሸት መዓዛ ያለበት በዚህ ምድር ባሉት ይሄ ነው ተብሎ የማይመሰሉ ድንቅ ነገር ያለበት እንደሆነ ቅዱሳት መጻሕፍት ይነግሩናል። ግን ያ እንደሆነው ከእግዚአብሔር ጋር ስንኖር ነው። እንደምን ቆያችሁ? አያችሁ፣ ገነትን ያለ እግዚአብሔር ደስታ የላትም ገነት በራሷ። ለዚህ ነው ፈያታዊ ዘየማንን ጌታ ምን አለው? እውነት እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ። እስኪ በሉ ዛሬ ከኔ ጋር። ከማን ጋር? ገነት ከማን ጋር ሲሆኑ ታጣፍታለህ? ከእግዚአብሔር ጋር። ምቹ ኑሮ እግዚአብሔር ከሌለበት ሰላም ነው የሚነሳ። ምቹ ሕይወት እግዚአብሔርን ካላያዙት እረፍት ነው የሚያሳጣ። ደስታ የተመላበት የተቀማጠሉ ሕይወት መኖር እግዚአብሔር ከሌለበት ሸክም ነው የሚሆን። በወርቅ አልጋ ላይ የተቀመጠው በድሎት የኖረው ዙፋን ላይ የነበረው ሳኦል መንፈሰ እግዚአብሔር ሲርቀው በቤተ መንግሥት ተቀምጦ እረፍት አልባ ሆኖ ሲቅበዘበዝ አታውቁም? እና ሰላማችን ያለ ቃሉ ላይ ነው። ክርስቶስን እናገኘው። በጣም ብዙ ሰው እንዳልኳችሁ ከቃሉ ጋር ናችሁ። እስኪ አይምራችሁን ሰብስቡልኝ። አጭር ትምህርት ላይ የተባልኩ እንደ ርዕስ ይዤ ደስታ ብገባ የተወሰነ ደቂቃ ነው ማስተምራችሁ። ሰብሰብ አድርጉት። የምታወሩ ሰዎች አትኑሩ፣ ተቀመጡ። እስኪ አክብሩት እግዚአብሔር። እስኪ እርግጥ ማለት ጀምሩ። ከእንዲሁ ቤተ ክርስቲያን መጣችሁ እስኪ አረፋችሁ አይምሯችሁ እግዚአብሔርን አድምጣችሁ ትዱስ። ከሶስት ቀን በፊት አንድ በዓል አክብረን ነበር። የማንን? የቤተ ክርስቲያንን ምስረታ። ከዛ ደግሞ በእመቤታችን ስም የተሰራው ቤተ መቅደስ ምን ሲል በድንግል ማርያም ስም ተሰይሞ ቅዳሴ ቤቷን አከበርን። መቼ ተሰራ ቢሉ ክርስቶስ ባረገ በ19 ዓመት በ53ኛ ዓመቱ በ53 ዓመተ ምህረት ነው። ክርስቶስ ካረገ ከ19 ዓመት በኋላ ድንግል ማርያም ከተነሳች ከ4 ዓመት በኋላ የአዲስ ኪዳኗ የመጀመሪያዋ ቤተ መቅደስ ተሰራ። ከልብ ስሙኝ። እሰማለሁ። መብራት እስኪመጣ በቃ እኔ እሞክራለሁ። እታች እሰማለሁ። መልካም። የምትሰሙኝ ለእናንተ ይሰማል። ጸጥ ካላችሁ ድምፄ ይደመጣል። ክርስቶስ ባረገ ከ19 ዓመት በኋላ የአዲስ ኪዳኗ ቤተ ክርስቲያን ተመሰረተች። ስንት አልኳችሁ? ክርስቶስ ምን ካለ በኋላ? በሉ እስኪ ተናገሩ። አሁን ድምፃችን እኩል ነው። ምን ካለ በኋላ? ከስንት ዓመት በኋላ? እስከዛ ሐዋርያት ምን ሲያደርጉ ኖሩ? አቤት! እያስተማሩ ክርስቶስን እያሳዩአቸው። ከማለማወቅ በጨለማ የነበረ ሕዝብ ታላቅ ብርሃን ወጣለን። በጨለማ ድንቁርና ክርስቶስን ባለማወቅ የነበሩትን፣ በኦሪት ሥርዓት ውስጥ የነበሩትን፣ ባለማወቅ ድንቁርና ውስጥ የነበሩትን ክርስቶስን ወደ ማወቅ እንዲመጡ እያስተማሩ
ዓመት ያክል ቆዩ። የተማረ ሕዝብ ቤተ መቅደስ ሰሩለት። ምን ላለ ሕዝብ? በማርያም ንገሩኝ፣ ምን ላለ ሕዝብ? ዛሬ ተገላበጠ። ሕዝበ ምዕመናኑ ወንጌል አልተማረም አይባልም፣ ይነገራል። የወንጌል ጊዜ መጨረሻ ናት። ያችም የባከነች ደቂቃ ሰው ደግሞ ሊቃውንቱ ጣት ላይ የሌሊቱ አገልግሎት አለ። ወረቡ ሰንበት ተማሪው እንዲያ ሲባል ቆይቶ ሰው እርቦት ይተኛ አንቀላፍቶ ማየት ያደረሰው እንቅልፍ በመጣው ሰዓት ወንጌል ይነሳል። እያስፋሸከ ወደ ቤቱ ሊሄድ ተቻኩሏል። ጨርስ ይባላል። የቆመው ሰባኪ ቀልቡ አልሰበሰብ ብሎ አቋርጦ ይጨርሳል። እኔ እግዚአብሔር በሚያውቀው በተለይ የቤተ ክርስቲያን ለወደፊቱ እንናገራለን። ይሄ ቀን እስኪመጣ ሊያንስ መሰረት ሊሆን የሚችለው ዋናውና ቀዳሚው ቃለ እግዚአብሔርን መማር ነው። ምንን መማር? ሀገረ ስብከቱ የምትጠይቁት በዓመት ውስጥ ያለውን ኦዲት ያውቃል። ከእያንዳንዱ አብያተ ክርስቲያናት ስንት ብር እንደመጣ ቁጥጥር አለ። እያንዳንዱ ቤተ ክርስቲያን እሰማለሁ። እያንዳንዱ ቤተ ክርስቲያን ላይ ስንት አብያተ ክርስቲያናት እንዳሉ ወጪ ገቢ ኦዲት ይደረጋል። ስንት ካህን የነፍስ ልጅ እንዳለው እኔ እግዚአብሔር በሚያውቀው ሀገረ ስብከት አይደለም ቤተ ክርስቲያኗ ራሱ የምታውቅ አይመስለኝም። እናንተ ምትወጡ መቼ ክርስትና ታስነሳለች? አንዷ እንዲገጠመችኝ ቀበሌ 14 መምህር አቤት የነፍስ አባት አስዘኝ አለች። አንድ ታላቅ አባት ትጉ አባት አሳስኳል። ከሁለት ዓመት በኋላ ደወለችኝ። ከዛስ መምህር አቤት በጣም ይቅር በለኝ እንደው አንድ ያሳስከኝን አባት አግኝቻቸው አላውቅም 2 ዓመት ሆኖኛል አለች። አድሬሳቸውንም አታውቅም። ዛሬ ለምን ደወልሽ? የወልጄ ክርስትና ላስነሳ። በጣም ነው የሚያሳፍር። ብዙ ሰው ከወር አንድ ቀን አይደለም ነፍስ አባቱን አያውቅም። ይጥፉ ይኖሩ አይታወቅም። ትልቁ የሚባለው ሰው ሳይሄድ ወንጌልን ሰምቶ ይህ ከሚባል ይልቅ ሰው ሳይሄድ ለምንን እንስደደው ብለን እንደዚህ አይነት አፈጮሌ ገንዘብ ለማኝ ይነሳል። ገንዘባችሁን ሰጥታችሁ እናንተ ቃለ እግዚአብሔር ሳሰሙ ብላችሁ ትሄዳለን። የልማት አባት ተብሎ የሚወራው ህንፃ ቆሞ የሚያስመርቀው እንጂ ህዝብን ሰብስቦ ያስተማረው አይደለም። እኔ በጣም ይቅር በሉኝ፣ እግዚአብሔር ምስክሬ። እንሞግታለን፣ እንናገራለን። ቢያንስ እንኳ ይህን ብንታገር ሶሻል ሚዲያው በእኛ ነው እንጂ አለ። ይሄ ቀን እስኪመጣ ሰው ሲገባው ታምረ ማርያም ላይ ተቀምጧል አይደል? አንተራሪ ውስጥ በደረቅ ዳቦ ግንባር ፈንግቶ የሰደደ አንጌላሪዎስ እውነቱ የገባው ቀን ሊሸጡት እርዋቸው የመጡትን ሰዎች ባሪያ አድርጋችሁ ሽጡኝ ብሎ ተሽጦ ገንዘቡን ወስደው እንደሱ እንዲጠቀሙ አድርጓል። እውነት የገባው ቀን ቤተ ክርስቲያንን በብር አይደለም በወርቅ ማነጽ እንጀምራለን። ካልሆነ በቀር አቋርጠን እንሄዳለን። እንደምን ቆያችሁ ወገኖቼ? ሁላችሁ እንድትሰሙኝ የምፈልገው ያን ነው። ሐዋርያት 19 ዓመት ሙሉ ሕዝቡን አስተማሩት፣ በቃል አስተማሩት፣ በሕይወት ነገሩት፣ ቃሉን ነገሩት፣ መልእክትን ነገሩት። መጨረሻ ያስተማሯቸውን ደግሞ ምን አሉ? መልእክት ጻፈላቸው። ጳውሎስ 14 መልእክት ጻፈላቸው። ቅዱስ ጴጥሮስ መልእክት ጻፈላቸው። ቅዱስ ዮሐንስ መልእክት ጻፈላቸው። ይህን ካለ በኋላ የተማረ ያወቀ ክርስቶስን ካወቁት በኋላ ያመንኩትን አውቀዋለሁ ካሉ በኋላ የሚወዷትን እምነት ከአብርሃ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ ስመ ክርስትና ሀብተ ወልድ የሰጣቸውን የተወለዱበትን ከማይጠፋ ዘር መወለዳቸውን ሲያውቁ እውነትን መሰከሩ። ለመሰከሩት እውነት ደግሞ መናገር ጀመሩ። እንደምን ቆያችሁ? ከቃሉ ጋር ናችሁ? ምናል የሚወዷትን ቤተ ክርስቲያን ያውቋታል። ብዙ ክርስቲያን እኮ አሁን አለ ወጣቱ ስለ እምነቴ አትጠይቀኝ አላውቅም የሚል እኔ ክርስቲያን ነኝ፣ ስለ እምነቴ አትጠይቀኝ፣ ስለ ሃይማኖቴ አትጠይቀኝ። አንዳንዱ ግብስ ደግሞ አለ መቅረብ ያደፋፍራል ብሎ ከእግዚአብሔር ቤት ሚልክ መሰልጠን የሚመስለው እግዚአብሔር ቤት መራቅ ከሃይማኖት መሸሸት የሚመስለው በጣም ነው የሚገርመኝ። ከቤተ
የሚያክል መስቀል አንገቱ ላይ አለ። በዚህ ጾም ሐዋርያት ይባላል አይደል? እኛ የሐዋርያት ልጆች ነን። በሐዋርያት ስልጣን ምን ልጅነትን አግኝተናል። የሐዋርያት ልጆች ነን፣ ተጠምቀናል። የሐዋርያትን ጾም ግን በጾም አቅቶ የክርስቲያን ሥጋ ቤት ብሎ በሩ ላይ አንጠልጥሎ አንገቱ ላይ መስቀል ያለው ግን ክርስቲያን ነኝ የሚል ግዑዛን የሆነን ምንኖርባትን ማናውቅ በእኛ ሰበብ ቤተ ክርስቲያናችን ሃይማኖታችን የምትሰደብ በእኛ ስንፍና ከእግዚአብሔር ቤት እያለን የሌለን ከንቶች ነናል። እግዚአብሔር ወደ እውነት ያምጣል። ስለዚህ ወገኖች በተቻለ መጠን እኔ እንደ እግዚአብሔር ቤት ስንመጣ የሚቻለውን ያክል ራስን አዘጋጅተን ለመማር ዝግጁ ሆነ። እሑድ እሑድ አሁን ብዙ አብያተ ክርስቲያናት እዞራለሁ። በጣም ብዙ ሰው ጸበል ላይ ተሰልፏል። ብትናገሩ ጸበል አያድንም ብሎ አታሙ ይሰማቸዋል። እንዴ ታምረ ማርያም እየቆሞ እንዲህ ሲሰማ የነበረ ሰው ወንጌል ሲጀመር አቋርጦ ሄድ ከሆነ ነው እኮ ነው ማምላክ። መናፍቃን ታምረ ማርያምን ንቀው ወንጌልን ወደርን ይላሉ። እኛ ደግሞ ወንጌልን ንቀን ታምረ ማርያምን ሁለቱም እኮ ይቻል። መጽሐፍ ቅዱስ ዋና ነው፣ ግንድ ነው፣ እናት ነው። ሌሎች መጽሐፍ ደግሞ አዋልድ ይበሉ። እስኪ አዋልድ በሉ። የማን ማለት ልጅ ማለት እኮ ነው። የመጽሐፍ ቅዱስ ልጅ ምንጫቸው እናታቸው መጽሐፍ ቅዱስን የታምራት መጽሐፍ ብትሉት መነሻቸው፣ ገድላት ብትሉት መነሻቸው፣ መድረሻቸው ክርስቶስን እንደሆነ ነው ምናይ። ዛሬ እኮ ሰማዕቱ ቅዱስ ጊዮርጊስን እናከብራለን። እስኪ ሰማዕቱ ቅዱስ ጊዮርጊስ በሉ። ሰማዕት ማለት ምን ማለት ነው? አቤት ሰማዕት ማለት ምን ማለት ነው? ኧረ በማርያም ተው። ሰማዕት ማለት ምን ማለት ነው? ግዕዝ ሆኖባችሁ ነው። እስኪ ምስክር በሉ። ምስክር በሉ። ምስክር ምን ማለት ነው? ያልኩትን ቃል እስኪ ደግማችሁ ንገሩ። ሰማዕት ማለት ምን ማለት ነው? ምስክር። ሰማዕት ማለት ምስክር። የማን ምስክር? የኢየሱስ ክርስቶስ ምስክር፣ የእውነት ምስክር ማለት ነው። እውነት ክርስቶስን ገልጦ ይሞቱ። ቅዱሳን ክርስቶስን አይገድጉም፣ አይሸሽጉትም፣ ክርስቶስን ይገልጡታል። ምንል እኮ ለዚህ ቅዱሳን አሁን ጊዮርጊስን ስናከብር ሰማዕቱ ቅዱስ ጊዮርጊስ ክርስቶስን በሕይወት ገለጠ። ክርስቶስ መከራ ሞትን ታግሶ እንደሞተ 7 ዓመት ያክል በፍጹም ትዕግስት መከራ የሚያጠኑበትን አላውያን ነገሥታትን በፍጹም ፍቅር ተዋጋ። ተዋጋ ስንል እኮ በጦርነት አይደለም። ተዋጋ ስንል እውነትን እየሰበከ እውነትን እየተናገረ የጋለ ብረት ጫማ ቢዘቡለት በመንኮራኩር ይበጩት በክርስቶስ ታምራት እየተነሳ 3 ጊዜ ሙቶ ተነስቶ ስንት ጊዜ አልኳችሁ? ምመላል 3 ጊዜ በባል ገሩኝ በሞቴ ስንት ጊዜ? 3 ጊዜ ሙቶ ተነስቶ 3 ጊዜ ሙቶ ተነስቶ ለ7 ዓመት ያክል ክርስቶስን እየሰበከ በሕይወት እየኖረ ማለት ነው። ክርስቶስን ያሳየ መብራት እኮ ሰማዕታት ክርስቶስን አይደብቁትም፣ ክርስቶስን ያሳዩታል። ይልቁን ይኸውላችሁ ክርስትና ክርስቶስን መምሰል። እስኪ በሉ ክርስትና ማንን መምሰል? እኔ ክርስቶስን እንደመሰልኩ አለ ሐዋርያው ቅዱስ ጳውሎስ። ማንን ምሰሉ? እኔን ምሰሉ አለ። ክርስትና ማንን መምሰል? መርፌው በሄደበት ምኑ ይከተላል? ይህን አባባል አታውቁትም? መርፌው በሄደበት ምኑ ይከተላል? ክሩ ይከተላል አይደል? ክርስትና ክርስቶስ በሄደበት መሄዱ። ይኸውላችሁ መልካም አባት ጭቃ አካባቢ የሚያሰጥም ቦታ ባህር ሲደርስ ቀድሞ አባትየው ይገባል። እኔ እየረገጥኩት መሄደውን እየረገጥ ተከተለኝ ይላል አይደል? አያችሁ፣ ቀድሞት ይሄዳል። ሾህም ካለ እሱ ይወጋል። አባታችን ክርስቶስ ቀድሞ ሄደ። መከራን በሙሉ ቀድሞ ሄደ። በኩር ሆኖ አሳየ። እርሱ በሕይወት ኑሮ አሳየ። እርሱ በሄደበት ተከተሉኝ አለ። ሞትን እንኳ ሳይቀር ቀድሞን ሞተ። በማርያም በሉ ሞትን በሉ። ምኖ ሞተ? ሞተ። የሞትን ጥርስ ሰበረ። ሞት ውጦ የሚያስቀር በርደተ መቃብር፣ ርደተ ሲኦል፣ በርደተ ሞት የሞት ሞት ተፈርዶብን የነበረ ለእኛ ምን አደረገ? የሞትን መውጊያ ሰብሮ ከእርሱ ጋር መኖሪያ ድልድይ ያደረገው። ለዚህ ነው ሐዋርያው ጳውሎስ ምን ይላል በፊልጵስዩስ መልእክት ላይ? ብሄድ ከእግዚአብሔር ጋር ልኖር እወዳለሁ አለ። እስኪ በሉ ልሄድ በሉ
ከማን ጋር ልኖር? መሞት ከማን ጋር መኖር ነው? እስኪ ተናገሩ። መሞት ከማን ጋር መኖር ነው? አሁን ቅዱሳን ሞቱ እንላለን። ሙተው ግን ስራቸው አልቆምም። ከማን ጋር እየኖሩ? ከእግዚአብሔር ጋር መኖር ነው። አየቱ እንዲህ ሆነ። ለዚህ ነው ተስፋ እኮ ነው ሰጥ ይሄደ ልባቸው ይታወቅ በኔ መኑ አባቴ መኑ ስፍራ ላዘጋጅላችሁ እሄዳለሁ። ተስፋ አድርገን የምንጠብቀው ከእግዚአብሔር ጋር የተሻለ ኑሮ እንዳለ ወደ ነሳ ሀገር በሰማይ ብለን በተስፋ እንድንጠብቀው ያደረገ አይ መሞት ከእግዚአብሔር ጋር መኖሩን አርጎ ራሱ ጳውሎስ አሁን በፊልጵስዩስ መልእክት ላይ ምን አለ? ለእኔ መሞት ለእኔ በክርስቶስ መሞት ጥቅም ነው። ክርስቶስን አምኖ መኖርን ብቻ አይደለም፣ ክርስቶስን አምኖ መሞት በማርያም ነበሩ። ክርስቶስን ምን ብሎ መሞት? አምኖ መኖር ብቻ አይደለም። ምናል ማርያም አምኖ ቤት ትልቅ ሰላም እኮ ነው። ሲሰራ ሆኖ እግዚአብሔር ያውቃል ብሎ መተኛል። የሚችለውን ያክል ሰርቶ የሚችለውን ያክል ኑሮ ነገን እግዚአብሔር ያውቃል ከማለት በላይ ደስታ አለ? አቤት! ሕይወትን ለእግዚአብሔር አደራ መስጠት፣ ራስን ለክርስቶስ አደራ መስጠት፣ አንተ ታውቃለህ ማለት እረፍት ነው። እንደ ሥጋ ከክርስቶስ ጋር መኖር በሥጋ አይደለም መሞትም ጥቅም ነው አለ። ሙተን ምን ጠቅመው ለመድኃኔዓለም እና ሰማዕታት ክርስቶስን በሕይወት የገለጡ ክርስቶስ የሄደበትን የሄዱ የጸናው ክርስቶስን አስበው ክርስቶስ እንደ ጸና የጸኑ ክርስቶስን አይተን ሰማዕቱ ቅዱስ ጊዮርጊስ መከራ ሞትን ታግሶ እንደሄደ እሱን በሕይወት እንድንመስለው አምላከ ቅዱሳን ይርዳን። ክርስቶስን ያልመሰለ ክርስትና ከንቱ ነው። እኔ የዋህ በልቤም ትሑት ነኝ አይደል ያለ? እስኪ በሉ እኔ የዋህ በልቤ ምንድን ነኝ? ትሑት ነኝ። እኔ የዋህ ነኝ ተማሩ። ምኔ እኔ የዋህ ነኝ አለ ጌታ። አየህ ከኔ ተማሩ፣ የዋህነትን ገንዘብ አድርጉ፣ በቅንነት ሂዱ፣ በምድር ላይ እያላችሁ እንደሌላችሁ ቁጠሩ። በመንፈስ ድሆች የሆኑ ብፁዓን ናቸው። በሥጋ አይደለም ያለ በመንፈስ እውቀት ኑሮት በእውቀቱ ሳይመካ፣ ገንዘብ ኑሮት በገንዘቡ ሳይመካ፣ ስልጣን ኑሮት በስልጣኑ ሳይመካ የተቀበልኩት ነው አልፋለሁ ብሎ ክርስቶስን መስሎ መሄድ ትልቅ በረከት ሕይወት ነው እያለ ነው የነገረን። እና ርዕስ ሳልዝ የተነሳሁት መርሃ ግብር መሪው አጭር ትምህርት ስላሉ ርዕስ ካነሳው ዘብዛባ ቢጤ ነው። እናንተንም እንዳላዘገይባችሁ ሌሎች አገልግሎት ሰዓትንም እንዳልዝ ነው። ከምንም በላይ ግን መምህራችን የኔታ ያስተማሩንን እንስማ። ቤተ እግዚአብሔር ስንመጣ መስቀል ላይ መሰለፋችሁን አቁሙ። ማርያም አንዱ ከተባረካችሁ ቁሙ፣ ይበቃል። አንድ ብራኬ ካገኛችሁ በቃችሁ። እኔ ከቤተ ክርስቲያንም ለስጋችን ከቤትም ለስጋችን አንሉት። እውነት ሰው ለነፍሱ ከፈለገ ዋናውን ራሱን ስታገኙት ታረንጎቱን ይሰጠናል። ቅድም የኔታ ያን የነገሩን እንደምን ቆያችሁ? ይኸውላችሁ ቃለ እግዚአብሔርን እርሱን ስንሰበው እርሱን ስናገኘው የእርሱ የሆነውን እናገኛለን። አሁን ተምረን አይደል? ተምረን ሄደን ጸበሉን ስንጠጣው ያድነናል። ተምረን እንደ መስቀሉ ስናሳለመው እምነታችን ፍጹሙን እንላለን። ካልሆነ በቀር ግን የሆነ ቦታ ይመላለስና አይምሯችሁ ሰይጣን ይመጣል። ዝም ብለህ የምትመላለስ ምን አገኘ? ምን ተጠቀምክ? መስቀሉ ተደበደብክ፣ ጸበሉን ጠጣ፣ ተራዋ ነው አይነት ሰይጣን ይመጣባችሁና ማቆም እንጀምራለን። መሰረታችን የጸና ይሁን። ቃሉን ሰምተን አይደለም የተቀደሰውን ጸበል ቀርቶ ግቢ ውስጥ አፈር ቆንጥረን መሄድ እንጀምራለን። ማመን ስንጀምር ከእግዚአብሔር ቤት መጠን ደጁን ዳሰን ተባርከን እንድናለን ብለን ማመን እንጀምራለን። ማመን የሚጸናው እምነት የሚበረታው ደግሞ በቃሉ ስንበረታ ነው። የቅዱሳን አምላክ ቅዱሳን የሄዱበትን አሰረ ፍኖት ተከትለን እነሱ የኖሩትን መንግስቱን ሁላችን ያውርሰን፣ ወጥቶ ከመቅረት ይጠብቀን። ዜን ይስጥልኝ።